ከኪሳችሁ ምንም አይነት ብር ሳታወጡ በቀን የምታገኙት ሪዋርድ የተጠቀማችሁ ዶላር የምታገኙበት አንድ ምርጥ የኦንላይን አፕሊኬሽን ይዤላችሁ መጥቻለሁ። ሰላም፣ እንኳን በሰላም ወደ ዩቲዩብ ቻናል በሰላም መጣችሁ። ስሜ አቤል እባላለሁ። በዛሬ ቪዲዮአችን በቀን የምታገኙት ሪዋርድ የተጠቀማችሁ እንዲሁም ለሰዎች ኢንቫይት በማድረግ ዶላር የምታገኙበት አንድ ምርጥ የኦንላይን ስራ አፕሊኬሽን ይዤላችሁ መጥቻለሁ። እዚህ አፕሊኬሽን አንድ ሰው ስትጋብዙ ለእናንተ 10 ብር ይሰጣችኋል። ካሻውት ለማድረግ 250 ከደረሳችሁ በኋላ ካሻውት ማድረግ ትችላላችሁ። የዚህ አፕሊኬሽን ሙሉ አጠቃቀም ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ፣ እንዲሁም ሀሳብ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ ለሁላችሁ መልስላችኋለሁ። ወደ ቪዲዮ በመጀመሪያ ወደ ፕሌይ ስቶር ትገባላችሁ። ከዛ ሰርች ማድረጊያው ላይ ትኩስ አፕ ብላችሁ ሰርች ታደርጋላችሁ። ከዛ የሚመጣላችሁ አፕ ይሄንን ኢንስታል ታደርጉታላችሁ። ከዛ ኢንስታል አድርጋችሁ ከጨረሳችሁ በኋላ ኦፕን ብላችሁ ወደ ውስጥ ትገባላችሁ። ከዛ ወደ እንደዚህ አይነት ኢንተርፌስ ካስገባችሁ በኋላ ከዛ እዚህ ጋር ቋንቋ ማስተካከል ትችላላችሁ። ይሄንን ነክታችሁ ከዛ አካውንት ለመክፈት ይሄንን ትነካላችሁ። ከዛ እዚህ ጋር የእናንተ ስልክ ቁጥር እዚህ ጋር ትጽፋላችሁ። ከዛ ይቀጥል የሚል ትነካላችሁ። ከዛ ወደ ስልካችሁ ኮድ ይላካል። ያንን ኮድ እዚህ ጋር ትጽፉታላችሁ። ከዛ ወደዚህ ሲያስገባችሁ እዚህ ጋር ስማችሁ ትጽፋላችሁ። እዚህ ጋር የአባታችሁ ስም ትጽፋላችሁ። እዚህ ጋር ጾታችሁ ትመላላችሁ። እዚህ ጋር እድሜያችሁ ትመላላችሁ። ከዛ ቀጥል የሚል ከነካችሁ በኋላ እዚህ ጋር ይሄንን ኮድ ታገባላችሁ። 48 10 ካፒታል ዲ ካፒታል ኦ የሚል ታስገባላችሁ። ይሄንን ኮድ ስታገቡ ለእናንተ 20 ነጥቦች ይሰጣችኋል። ካላስገባችሁ ይሄንን ኮድ ለእናንተ 20 ነጥቦች አይሰጣችሁም። ስለዚህ ይሄንን ኮድ ማስገባት እንዳትረሱ። ይሄንን ኮድ አስገብታችሁ ከጨረሳችሁ በኋላ ይጀምሩ የሚል አለ ታች፣ እሱን ትነካላችሁ። ከዛ እስከሚያስገባችሁ ትጠብቃላችሁ። ከዛ የኔ ኮድ ስላስገባችሁ ለእናንተ 20 ነጥቦች ይሰጣችኋል። ይሄንን ይውሰዱ የሚል አለ፣ እሱን ትነካላችሁ። ከዛ እዚህ ጋር ቪዲዮ እንደዚህ ያደርጋችሁ ማየት ትችላላችሁ። እዚህ ጋር ደግሞ ላይክ ማድረግ ትችላላችሁ፣ ኮሜንት መጻፍ ትችላላችሁ፣ ጊፍት መስጠት ትችላላችሁ። ሌላ ደግሞ ይሄን ነክታችሁ እንደ ቲክቶክ ቪዲዮ ማየት ትችላላችሁ። እዚህ ጋርም ላይክ ማድረግ ትችላላችሁ፣ ኮሜንት መጻፍ ትችላላችሁ፣ ሼር ማድረግ ትችላላችሁ፣ ጊፍት መስጠት ትችላላችሁ። እዚህ ጋር ነክታችሁ ደግሞ ላይቭ መግባት ትችላላችሁ፣ ወይም ደግሞ ላይቭ የገቡ ሰዎች አሉ እነዛ ጋር መግባት ትችላላችሁ። ይሄንን ነክታችሁ ደግሞ ኮሜንት የምታዩበት ቦታ ነው ይሄ። ከዛ ወደ መጀመሪያ ተመለሱና እዚህ ጋር 3 ነጥብ አለ፣ እሱን ትነካላችሁ። ከዛ እዚህ ጋር የኔ ነጥቦች የሚል ትነካላችሁ። ከዛ ብር ለማግኘት ይሄንን ነክታችሁ ብር ማግኘት ትችላላችሁ፣ ወይም ደግሞ ለሰዎች ኢንቫይት ለማድረግ ደግሞ ይሄንን ነክታችሁ ከአንድ ሰው 20 ነጥቦች ታገኛላችሁ። አሁን ይሄንን ነካለን የቀን እድል የሚል ትነካላችሁ። ከዛ እዚህ ጋር በማሽከርከር ብር ልታገኙ ትችላላችሁ። ይሄንን ደግሞ እንደ ካርድ በመፋቅ ብር ልታገኙ ትችላላችሁ። አሁን ይሄንን ካና ከዛ ያዙሩ የሚል ትነካላችሁ። እንደዚህ ያሽከርክራችሁ ስንት እንደደረሳችሁ ማየት ትችላላችሁ። ደግማችሁ ያዙሩ የሚል ትነካላችሁ። ነፃ የሚልም ሊደርሳችሁ ይችላል። መስታወቂያ በማየትም ተሽከርካሪ ልጨምሩ ትችላላችሁ። ይሄ እሱ ከነካችሁ በኋላ እዚህ ጋር ደቂቃ ይቆጥራላችኋል። ከጨረሰ በኋላ ኤክስ ትሉታላችሁ። ከዛ አንድ ማዞሪያ ይጨምራችኋል ማለት ነው። ከዛ ያገኛችሁትን ማዞሪያ ይሄንን ያዙሩ የሚል የናካችሁ ማሽከርከር ትችላላችሁ። ከዛ ስንት እንዳገኛችሁ እዚህ ማየት ትችላላችሁ። እዚህ ጋር ይቀመጥላችኋል ስንት እንደሰራችሁ። ሌላ ደግሞ ይሄንን ነክታችሁ እንደ ካርድ በመፋቅ ገንዘብ ልታገኙ ትችላላችሁ። በእጃችሁ እንደዚህ የፋቃችሁ ብር ማግኘት ትችላላችሁ። ለኔ አሁን 10 ነጥቦች ሰጥቶኛል። በድጋሚ ለመሞከር ደግሞ እዚህ ጋር እንደገና ይጫወቱ የሚል አለ፣ እሱን ትነካላችሁ። ከዛ ደግማችሁ በእጃችሁ የፋቃችሁ ብር ማግኘት ትችላላችሁ።
ለኔ አሁን ምንም አልሰጠኝም። ይሄንን ሁለቱም በየ24 ሰዓት አፈላላይ ታገኙበታላችሁ። ይሄንን ሁለት በየ24 ሰዓት አፈላላይ ታገኛላችሁ። በዚህ ቀን ስንት እንደሰራችሁ እዚህ ጋር ማየት ትችላላችሁ። ሌላ እዚህ ጋር ቋንቋ ማስተካከል ትችላላችሁ። እንግሊሽ፣ አማርኛ፣ ኦሮሞ የሚላል እሱን ማስተካከል ትችላላችሁ። እዚህ ጋር ነክታችሁ ደግሞ ወደ ብላክ ወደ ዋይት መቀየር ትችላላችሁ። ዘግታችሁ ለመውጣት ደግሞ ይሄን ነክታችሁ ሎጊን ማድረግ ትችላላችሁ። እንደነዚህ ደግሞ ቪዲዮ ለመፖስት እዚህ ጋር አለች። ይሄንን ትነካላችሁ። ከዛ እዚህ ጋር ፎቶአችሁ ወይ ቪዲዮ ታስገባላችሁ። እዚህ ጋር ፎቶ፣ እዚህ ጋር ቪዲዮ ታስገባላችሁ። እዚህ ጋር ከዛ የሆነ ጽሁፍ ጽፋችሁ ለጥፍ የሚል ነክታችሁ ፖስት ታደርጉ ትችላላችሁ። በቀጣይ ቪዲዮ እንዴት አድርገን ካሽ አውት እንደምናደርግ አሳያችኋለሁ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ይመቻችሁ።